ኮንግራጁሌሽን አዲስ ዜና አለ። ጂጂ ጎንደሬ ሆናለች። እንኳን ደስ አላችሁ ጂጂ ኪያ። በ40 ምናምን ዓመቷ ጎንደሬነቷን ወለጋ ላይ ተወልዳ የጎነደረች ጎንደሬ መሆኗን አስታውቃለች። በአማራ ህዝብ መሞት ሻምፓኝ ስትከፍቺ ነበረ። የሚያስደስት ሞት ማንም ቤት ይገባል። ዮኒ ሴጋ አማራ መሆንም ትፈልጋል። የፓስተር ብርቱካንም ኢየሱስ አልሰራ፣ የሼክ መሐመድ ነቢያችንም አልሰራ፣ የኦርቶዶክስ እመቤታችንም አልሰራች። አንተ የቲክቶክ ሰይጣን አይለቅህም እኮ አልኩኝ። በቃ ቁጭ ብለህ ለምን መተዳደሪያ ግዴታ የለህም። ስትመጣ መጀመሪያ ሶሻል ሚዲያ ላይ ስትመጣ ልጅ የለኝም መሀን ነኝ ብለን የመጣው መሀን ነኝ ልጅ የለኝም ብለህ መጣ። እመቤቴ ማርያም ወሸላይን ይዛብኛለች፣ ያ የወሸላይ ፍሬ አይሰራም፣ የሚስቴ ፍሬ የማጸኗ ፍሬ የኔ ፍሬ አይሰራም ብለህ መጣ። የኢትዮጵያ ሕዝብ አማኑኤል እስቲ እንደው ለዚህ ልጅ አንድ ፍሬ ስጥ፣ ልደታ አንድ ፍሬ ስጥ ብሎ በሶሻል ሚዲያ ተለመነል። ፌስቡክ ላይ ይኸው አስረገዝን አስወለድን። ከዛ ደግሞ ተነሳህና እኔ ትግሬ ነኝ ህዋት ነኝ ብለህ የህዋትን ባንዲራ ይዘህ ጥሩ ጥሩ ልትስል ለካ ህዋት አክትሞላታል። አላወቅም? ህዋት አክትሞላታል፣ ኢህአዲግ አክትሞላታል። አየህ፣ በመጨረሻው ሰዓት እንጮቃልክ። ከመጀመሪያው ጀምሮ እንደ ፊንገር ሾ ኮንዶሚኒየም ቤትሽን ያ በአባቴ ትግሬ ነኝ ብትል አትሊስት እሷ ኮንዶሚኒየም ቤት አትረፋለች። ፔትሮም ነበረ ይወሽማት ነበረ እና ሀብዚ ቁልጭ ያደርጓታል። ከአረብ ሀገር ሆነው እስከ ዛሬ ድረስ ይኸውልህ አካውንቷ የማይዘጋው ምክንያት እነሱ ናቸው ኮንትሮል የሚያደርጉላት የኔና ያንተ ነጥዋ ሲል። ምክንያቱም ከተጋሩ ጋር ግንኙነት የለንም እኛ ይሲ። እሷ ግን ሸርሙጣ እንዲህ ምናምን እያለች ዩቲዩብ ላይ የማይባል ነገር እያለች ቁጭ ብላለች። ይሲ ራን የሚያደርጉላት ከኋላ ማናጀሮቿ እነተጋሩ ነው። እስቲ አንተ እንዲበል ትመነቀራለህ። 500 600 ሪፖርት ያደርጉላት ትመነቀራለህ። ጀምረው ነበር እኮ ላስቲር በማን የኦሮሞን አንዷ ለምን ዘፋኙ በመቀጥቀጥ ተመነቀርክ። ሶ ከዛ ሃይማኖትሽን ቀይርሽ። ብርቱካን አንድ ትንሽ ደግሞ እኮ ብዙ እኔ እኮ ግን እኔ አንተን በሆን ግን እኔ አሁን ጂጂ ሙስሊም ሆኜ ቢሉኝ ምን እንደምጠይቃቸው ታውቃለህ? $1 ሚሊዮን ነው የምጠይቃቸው። አንተ እኮ በሙሉ ልብስ እኮ ሙሉ ሱፍ ከገዙልህ እኮ ሃይማኖትን ትቀይራለህ። ሙሉ ሱፍ እና 1000 ሰው ተመልካች ካገኘ እና የሆነ ስቴጅ ማይክ ከተሰጠ ሃይማኖትን ትቀይራለህ። በቃ ሙስሊምም ስትሆን እንደዛ የሆነች የሙስሊም ምንድን ነው የሚባለው? ይቅርታ እንዳልሳሳት እሱን አረጉልህ። ከዛ በቃ ሙስሊም ከሆንኩኝ አረቦቹ ዮኒሴጋ አረቦቹ እንትን ይሉልኛል፣ ያላለፈልኝን ያልፍልኛል ብለህ ነበር። እነሱ ጋር አላህ ያ ሲያዘው ነው የሚሰጡክ፣ ካልሆነ የለም። ምክንያቱም ብልግናን ያውቁታል። በጣም ያስጠላል እኮ ያንተ ሙስሊም ትሆናለህ፣ ክርስቲያን ትሳደባለህ። ክርስቲያን ስትሆን ጴንጤን ትሳደባለህ። እኔ የማትገቡኝ እሱ አይደለም ነግሬያቸዋለሁ። ክርስቲያኖች ጴንጤዎቹ ምን ብያቸዋለሁ? ነገ ያዋርዳቸዋል ብያቸዋለሁ አይደለ? አካውንቱን ባታዘጉት ኖሮ ያዋርዳችሁ ነበር፣ ጀምሯችሁ ነበረ። አንዳንድ ጴንጤዎች እያለ ሲላችሁ 1 ሚሊዮን የገባው ስታረጉለት ተረጋጋ፣ መልስ ሰጣችሁት። ጉድ ጆብ። አሁን ደግሞ ወዴት መጣክ? ኦርቶዶክሶችን አንናገርም። ምክንያቱም እኔና ማነው ስማችን ተነጋግረን ጦርነት ሊያመጣ ይችላል። አንተ ማለት ደንበኛ ሀገር ውስጥ በምትችለው መልኩ ጦርነት እንዲፈጠር ፑሽ የሚያደርጉ ከኋላ የሆኑ ሰዎች አሉ። ኢቨን ፋኖም አይደለም አማራም አይደለም ሌሎች አሉ። ያንን ትነካለህ። የሃይማኖት ጦርነት እንዲፈጠር ታደርጋለህ። የፖለቲካ የብሔር ብሔረሰብ አንዴ ከኤርትራ ጋር ኢትዮጵያ ቀን ነው የምጠብቅልህ። ኦሮሞ ረስቶ አያውቅም። ነገር ኦሮሞ ስለ ደግሞ ረስቼ ሌላው አይደለም ደግሞ እኔ ማን እንደሆንኩኝ ከየትኛው አፈር እንደወጣ አንረሳም። ብስቅልህ አብሬህ ብሆን ጠብቄ ቀብረሃለሁ። ያጫሉን አመሳለሁ። ጠብቄ ነው መቀብረህ
እኔ መቅበር ካቻልኩኝ አስቀብርሃለሁ። በማንኛውም መንገድ ብትቀበር ኦኬ። ምክንያቱም በጣም መጥፎ ሰው ስለሆንክ አንተና ፊንገር ሾ ቆማችሁ ልንገር፣ አንተና ፊንገር ሾ ቆማችሁ ማንን መቅበር ትፈልጊያለሽ በባል አንተን ነው መቀበር። ለሷ ፈርሳይ ግን አለ ፎርጊቭነስ አደርግላታለሁ። አንዴ ነው ሰው የሚያጠፋው፣ አንዴ አጥፍታለች፣ አንዴ ደግማ ካጠፋች ግን አብራ የሚቀባችሁ እና አሁንም ልንገር አብይ ቢኖርም ባይኖርም ነገርኩህ፣ አንተ መቀበርህ የማይቀር ይሄንን አይ ፕሮሚስ የማይቀር ነገር። ምክንያቱም ቀብረ ሄድካቸው እነማን እንደሆኑ ታውቃለህ። እኔ እንደነ እንቁርት የሆነ ነገር ስፈልግ ያጫሉን እንዲህ ብሎ ነበር ብዬ አይደለም ማውጣ አላውቅም። ከድሮም ጀምሬ እነግርሃለሁ፣ ወይ የላከህን ተናገር፣ ምክንያቱም ሚስጥሩ አንተ ጋር ስላለ፣ ወይ የላከህን ተናገር ወይ ነፃ አውጣ። ጭንቅላትን ይህንን እያሰበ ዘላለም ዓለም እንድትኖር ማድረግ። ቤታዮ በአንተ ንግግር የትግራይን ሕዝብ ይቅርታ መጠየቅ የለባትም፣ አትጠይቅም። ምክንያቱም 27 ዓመት በሙሉ ለተጨፈጨፈው የአማራ ሕዝብ መጀመሪያ እነሱ ይቅርታ ይበሉ። መንገድ ላይ ለገደሉት፣ ላሰቃዩት መጀመሪያ እነሱ ይቅርታ ይበሉ፣ ያስተምሩ እስቲ። ከዛ ደግሞ አሁን ደግሞ ለሆነ ደግሞ ሌላው ይቅርታን ያስተምሩ። ይቅርታ ስለሌለ እኮ ነው ያንን ሁላ የትግራይ ወጣት ለዚህ ሁላ ያንን ሁላ ትግራይ ያለቀው ይቅርታ ስለማይታወቅ ነው። ደግመ ለስልጣን ብለህ አሁንም ትተላለቃለህ። ደግመ ለስልጣን ብለህ አሁንም ትተላለቃለህ። በይቅርታ በምርጫ ያ በህዝብ ፈቃደኝነት መንግስት እንዲመራ አትፈልጉም። እራሳችሁ ታጠፉና ያ መንግስት እንዲያርጎ ትላለህ። ምክንያቱም የፈረደበት መንግስት አለ በኦሮሞ ስም የሚጠራ ሲፈልግ ዘመድኩን ደግሞ ሌላ ብሔር ይሰጠዋል። ስትጨፈጭፉ ስትገዳደሉ ስልጣን ላይ ስትሆኑ ያው ቀንድ ቀንዳችሁ እየተባባላችሁ ግማሹ ተራራ ስር ግማሹ ግንብ ስር አለፈ። እንደ መሪ የተገደለ የሞተ አለ ስርዓቱን ሲመሩ የነበሩ ተብሎ፣ እንደ ህዝብ ደግሞ ስትጨፍሩ ስትደልቁ እንኳን ሞተ ስትሉ የነበራችሁ አላችሁ። ግን ምንድነው መልሳችሁ የሆነው? መልሳችሁ የሆነው ምን እንደሆነ ታውቃላችሁ? ተመሳሳይ ህዝብ ጨፈረባችሁ በእናንተ ቁስለት። እንደኔና እንደኔ ያለችው ደግሞ ፖለቲካ የገባት ግን ስታለቅሱ አብረን ነው የምናለቅሰው። በነገራችን ላይ 2 ዓመት ድረስ የፈረሱ ነገሮች አሉ፣ የሞቱ ሰዎች አሉ፣ የሰላምና ለመረጋጋት አለ። የ27 ዓመቱን ጦርነት ግን ማንም አይረሳው። የ27 ዓመቱን ጦርነት 27 ዓመት ያ ከመኪና ላይ አባቶች፣ ከቤት ውስጥ ወጣቶች፣ ዩኒቨርሲቲ ደጃፍ ላይ ሬሳዎች፣ ያ ከስራ ገበታ ላይ ተማሪዎች፣ አሰሪዎች በጅምላ እየተጨፈጨፉ እየተገደሉ እየተቀበሩ ያን ማንም አይረሳም። ለዚህ ይቅርታ መጠየቅ ያለበት ማን ነው? እኔ ልጠይቃችሁ። የትግራይ ህዝብ 84 ብሔር ብሔረሰቦች ላይ ጭፍጨፋ አድርጓል። ልዩነታችሁ ይሄ ነው። ከትግራይ የወጣው ህዋት 84 ብሔር ብሔረሰብ ላይ ጭፍጨፋ አድርጓል። እሺ ልዩነታችሁ ይሄ ነው። አንድ ዘር አይደለም የጠፋው፣ 84 ብሔር ብሔረሰብ ነው የጠፋው። እንደናንተማ ቢሆን ኖሮ ዛሬ ላለንበት ችግር በሙሉ የ27 ዓመቱ ውጤት። ስለዚህ መጀመሪያ እናንተ ይቅርታ በሉ፣ ከዛኛ ይቅርታ እንላለን። በማንም መሀይብ እየተነሳችሁ ያ አታክ ብታረግ ቤታዩ ነው ለቤታዩ ነው መልስ መሰጥ። አታክ ብታደርግ ነው ምናልባት እንዳንተ አይነት ብስለት የላትም መመለስ አትችልም። በደንብ ትችላለች። ማንንም ይቅርታ ትጠይቅ። ይቅርታ ስትጠይቁ ይቅርታ ትባላላችሁ። እንዳትጠይቅ ይቅርታ። ይህን ነው ነገር እና ከኔ ጋር ተነጋገራት። አንተ ደደብ መሀይም ማለት ነው። መሀይም ከኔ ጋር ተነጋገር። አታሸርጉድ። አንተ ላረከው ነገር ይቅርታ አይደለም ምንም የማይደረግልናል ነገር ሞኞቹ ተቀብለው አስገብተዋል። ኦሮሞች ቢያገኙ ግን መልሱን ታገኘው ነበር። አሁንም ደግሞ አንተ አይደለም ጥፋተኛ፣ ያ አንተ አይደለም ያጠፋ። ማን እንደሆነ ታውቃለህ? ዩኒ ቪጋስ ህዝቡን ስለናቀ ነው አንተን ያስገባ እና አጉል ደግሞ የሚሰሩት ፖለቲካ አለ እነሱ ገባ። that's why ደግሞ አሁንም አታርፉ። የብርቱካን ኢየሱስ አያድንህ፣ የማን ኢየሱስ አያድንህ። አሁንም ልትፈተፍት ትፈልጋለህ። ይሄ ዝም ካላችሁት ገብቶ ነው እንደዚህ የሚያቦካው። እንደዚህ ነው የሚያቦካው። ገባችሁ? አሁን ደግሞ ደም አምሮታል መሰለኝ። አይስወ አማራ መሰለኝ ደም ምናምን ግን ባንተ ደም አይፈስም።
ሁሉም ወደ ቦታ ይመጣል። ሲፈልገው ትግራይን ይሳደባል፣ ሲፈልገው ህወሓትን ይሳደባል። በስድብ አይደለም፣ ፖለቲካ ነው። አሁን ብልጥ ሆኗል ሰው። እንዳንተ የብሔር ብሔረሰብ ስም እያነሳ አይደለም የሚናገር፣ ፖለቲካውን እየሰሩ ተሽለዋል። እንዳንተ አህያዎች አይደሉም።